ሰላም ጤና ይስጥልን የቻናል ቤተሰቦች፣ ዛሬ የምናወራው መላው ዓለም በጉጉት ስለሚጠብቀውና የሲኒማ ጥበብን ወደ ሌላ ደረጃ ያሸጋግራል ተብሎ ስለሚታወቀው አቫተር ፋየር ኤንድ አሽ ወይንም አቫተር 3 ነው። ትርጉሙም እሳትና አመድ ማለት ሲሆን ዳይሬክተር ጄምስ ካሜሩን ለዓመታት ሲያዘጋጀው የቆየው ይህ ፊልም ከቀደሙት ሁለት ክፍሎች ፍጹም የተለየና የፓንዶራን ጨለማ ገጽታ የሚያሳይ ይሆናል። ይህ ፊልም ለምን የግድ መታየት እንዳለበትና በውስጡ የያዛቸውን ሚስጥሮች ዛሬ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የፓንዶራ ጨለማ ገጽታ፣ የአመድ ሰዎች፣ ዛሽ ኦፍ ፒፕል። እስካሁን ባየናቸው ሁለት ክፍሎች ናቪዎች የምናውቃቸው ለተፈጥሮ አዛኝ፣ ሰላማዊና ጀግኖች አድርገን ነው። ነገር ግን በአቫተር 3 ላይ ጄምስ ካሜሮን አንድ ትልቅ ቦምብ ጥሎብናል። በዚህ ክፍል የአመድ ሰዎች፣ ዛሽ ኦፍ ፒፕል የሚባሉት አዲስ የናቪ ጎሳዎችን እናያለን። እነዚህ ናቪዎች የሚኖሩት በእሳተ ገሞራ አካባቢ ሲሆን እንደቀደሙት ጓደኞቻቸው ርኅራኄ የላቸውም። በታሪክ ውስጥ ለሰው ልጆች ብቻ ሳይሆን ለሌሎችም ናቪዎች ስጋት የሚሆኑ ጨካኝ ጎሳዎች ናቸው። ይህ ለውጥ ናቪዎች ሁሌም ጥሩዎች ናቸው የሚለውን አመለካከት ይሰብረዋል። ፊልሙ እሳትና አመድ የተባለውም ለዚህ ነው፣ ጥፋትና ቁጣን ይወክላልና። አዲሷ ባላንጣ ባራንግ። በዚህ ፊልም ላይ አዲስና አስፈሪ ገጸ ባህሪ እናያለን። እሷም የዚህ የጨካኙ የአመድ ጎሳ መሪ የሆነችው ባራንግ ትባላለች። ይህችን ገጸ ባህሪ የምትጫወተው ታዋቂዋ ተዋናይት ኡና ቻፕሊን ናት። ባራንግ እንደቀደሙ ጠላቶች የቴክኖሎጂ መሳሪያ ይዛ ሳይሆን በራሷ ጥንካሬና በጎሳዋ ጨካኝ ባህል ጄክ ሳሊንና ቤተሰቡን ትገዳደራለች። በእሷና በኔትሪ መካከል የሚኖረው ፊልሚያ ደግሞ የፊልሙ ትልቅ ትኩረት ይሆናል ተብሎ ይጠበቃል። ኬሪ፣ ሚስጥርና መለኮታዊ ኃይል። ባለፈው ክፍል ዘ ዋይ ኦፍ ዋተር ላይ ኬሪ ከተፈጥሮና ከኢዋ ጋር ያላትን ልዩ ግንኙነት አይተናል። በዚህ ክፍል ግን ኬሪ ማን እንደሆነችና ለምን ያንን ኃይል ልታገኝ እንደቻለች ጥልቀት ያለው መልስ ይሰጠናል። ኬሪ የፓንዶራ አዳኝ ትሆን ይሆን ወይንስ ይህን ኃይሏን ሌላ አደጋ ይዞባት ይመጣል? የእሷ ሚና ፊልሙን ከመደበኛ የጦርነት ፊልምነት አውጥቶ ወደ መንፈሳዊና ሚስጥራዊ ጉዞ ይቀይረዋል። ስፓይደርና ኳርች የደም ትስስር። ሌላኛው ትኩረት የሚሰጠው ታሪክ በስፓይደር ዙሪያ ያለ ነው። ስፓይደር ባለፈው ክፍል የገዛ አባቱን ኮሎኔል ኳርችን ከሞት አድኖታል። ይህ ሚስጥር ሲታወቅ በጄክ ሳሊ ቤተሰብ ውስጥ ምን አይነት መከፋፈል ይፈጥራል? ጄክ ሳሊን ልጁ አድርጎ የሚያየው ስፓይደርን ይምረዋል ወይንስ ይቀጠዋል? ስፓይደር በሁለት ዓለም መካከል የሚደረግ ትልቅ የሞራል ትግል ማሳያ ይሆናል። የእይታ ጥበብ፣ ድንቅ ቴክኖሎጂ። ጄምስ ካሜሮን አቫተር 3ን ለማዘጋጀት እጅግ ዘመናዊና ዓለም እስካሁን ያላያቸውን የሲኒማ ቴክኖሎጂዎችን ተጠቅሟል። በተለይ የእሳተ ገሞራ ፍንዳታዎችን፣ የሚወርደውን አመድና የእሳቱን ነበልባል ተመልካቹ እዛው ፓንዶራ ውስጥ ያለ እንዲመስለው ተደርጎ ነው የተሰራው። 4K እና በከፍተኛ ፍሬም ፍጥነት የተቀረጸው ይህ ፊልም አይናችን ማመን የሚያቅተውን ውበት ይዞልን ይመጣል። በአጠቃላይ አቫተር ፋየር ኤንድ አሽ ከመዝናኛው ባለፈ የሰው ልጅንና የተፈጥሮን የጨለማ ጎን የሚመረምር ድንቅ ስራ እንደሚሆን ጥርጥር የለውም። ፊልሙ በታህሳስ 2025 ሲለቀቅ የዓለማችንን የቦክስ ኦፊስ ሪከርድ ይሰብራል ተብሎ ይጠበቃል። እናንተስ በዚህ ፊልም ላይ ይበልጥ ለማየት የጓጓችሁት ምንድን ነው? የአመድ ሰዎችን ወይንስ የኬራን ሚስጥር? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።